ሰላም እንደምን አላችሁ እንደምን ሰነበታችሁ ውድ ወገኖቼ። እኔ እንዳልካቸው በዛብህ የምታውቁኝ ወንድማችሁ ነኝ። በተለያየ ጥናትና ምርምር የማደርግባቸው የምታውቁትን እጽዋት የረሳችሁትን አዝርት ምግብና እንስሳቶች ለሰው ልጆች መንፈሳዊ ሕይወት የሚጠቅሙ እንዲሁም ደግሞ የሰው ልጆች ስልጣኔን የሚያሳድጉ ስልጣኔያችንን ወደፊት የሚያራምዱ ቀደምት አባቶቻችን ወገኖቻችን እንዲሁም ደግሞ ለዚህ ዓለም ጥበብን ያበረከቱ በአጠቃላይ ጥበብ ሲባል ዕውቀት ሲባል በስነ ከዋክብት ላይ ያሉም ዕውቀቶች ሐሳብ ተጨምረው የሰው ልጆችን የሚያራምዱ ብዙ ጥበቦች እንዳሉ አባቶቻችንና የጥንት መጻሕፍቶች ሲነግሩን ቆይተዋል። ዛሬ ለእናንተ ላቀርብላችሁ የምፈልገው እንግዲህ ተፈጥሮንና ዘመናዊነትን ስናስበው ዘመናዊነት በባህሪው ተፈጥሯዊ ባህሪነትም አለው። ተፈጥሯዊ ባህሪነት ያለው አሁን ለምሳሌ በተፈጥሮ ድንጋዮች፣ አለቶች ተፈጥሮ ናቸው ብለን የምናስበው እነዛ አለቶች መልክ ይዘው ስርዓት ይዘው ሰዎች በሚኖሩበት አካባቢ አስፋልት ቢሆኑ እንዲሁም ደግሞ ጋራ እንደ ጋራ ተሰርተው ድንጋዮች ተሰባስበው ተገጣጥመው ውሃዎች የሚፈሱበት ምንጭ እንዲሆኑ ዘመናዊነትና ተፈጥሮን የሚያቆራኛቸው ትልቅ ድልድይ ነው ማለት ነው። በህይወታችሁ ስታዋቸው ደስ የሚላችሁ መንፈሳችን የሚወዳቸው የቤት እንስሳቶቻችን በጎቻችን፣ ፍየሎቻችን ለወደፊት የሚመጣው ትውልድ እንደውም ሊያደርገው የሚችለውን ነገርም መተንበይ እንችላለን። ወደፊቱ ትውልድ እንግዲህ በዘመናዊነት እድገት ጎዳና ስንጓዝ በጎችን ማጠብ ንጽህናቸው ከተጠበቀ እኔ ልጅ ሆኜ ትዝ ይለኛል በጎች ጠብቅ ነበርና ነጫጭ በጎች ነበሩ። እነሱም በጎች ሁል ጊዜ በሳሙና አጥብ ነበር። በሳሙና የማጥበው ወንዝ ላይ ወስጄ አቁሜ ይሄ ጸጉራቸው ንጽህና ጥጥ ስለሚመስል በጣም ደስ ሲለኝ ስለነበረ በጎቹን አጥቤ ፀሐይ አስመታቸውና አፈር እንዳይነካቸው እንዳይተኙ አረጋቸው ነበርና ይሄ ምንድነው በቤታችን ውስጥ ያሉ በጎቻችን ፍየሎቻችን እንደሚዳቋ እንደ ሰሳ እንደ ጅግራ የምትባለው በነገራችን ላይ ደስ የምትል ብርቅዬ ተፈጥሮ ስጋዋን እየመገበችን እንቁላሏን እየመገበችን የሰው ልጆችን የታደገች ምርጥ ወፍ ናት። ወፍ ሳይሆን የዶሮ ዝርያ ያላት አካል ናት። ነገር ግን እኔ ጅግራ በልቼ ስለማላቅ እነዚህ እነ ቆቅ እነ ሰሳና እነ ዳክዬ ሰዎች አይምሯቸውን ባጡ ጊዜ ወይም ደግሞ መንፈሳቸው በታወከ ጊዜ በምትመለከቷቸው ጊዜ አጠገባችሁ ስትሆኑ ሰላማዊ ይሰማቸዋል። አሁን ይህን ቦታ ስታዩት ንጽህናው ሰላምን ይሰጠናል። ይሄ ምንድነው? እያንዳንዳችን እኛ በምንወስነው እኛ በውስጣችን ባስቀመጥነው ኔጌቲቭ አቲቲዩድ ሳይሆን በነገሮች ተጠቅመን ማለፍ መልካምነት ነው። አንዳንድ ሰዎች አገርን ያለማሉ፣ አንዳንድ ሰዎች ደግሞ ታሪክን ይጠብቃሉ፣ አንዳንድ ሰዎች ከጥላት ከወራሪ ይጠብቃሉ። እያንዳንዳችን እንዲህ እየተጋገዘ ሲሄድ ተፈጥሯችን ሙሉ ይሆናል። ሰዎችም የሚፈልጉትን ነገር ያገኛሉ ማለት ነው። በዚህ ቪዲዮ ልናገር የምፈልገው የተለያዩ ማህበረሰቦች የተለያየ አስተሳሰብ ያላቸው ህዝቦች ወገኖች ሊኖሩ ይችላሉ። ነገር ግን እንደየ አስተሳሰባችን እንደየ አካባቢያችን ተፈጥሮን ተመግበንና ተፈጥሮን በመመገብ በምግብ ብቻ አይደለም በመንፈሳዊ ህይወት የምናገኛቸው ዕውቀቶች አሉ። በአመጋገብ የምናገኛቸው ዕውቀቶች አሉ። እጽዋቶቻችንን በደንብ መንከባከብ አለብን። እጽዋቶቻችን ለዛፍ ጥላ የሚሆኑናሉ። እንስሳቶቻችን፣ የፀሐይ ብርሃናችን፣ ጨረቃ፣ ከዋክብት፣ ሰማዮቻችን እነዚህ ሁሉ ለኛ የተሰጡን ጊፍት ስለሆኑ በህብረት የምንጠብቃቸው በመሆኑ አብረን እንመገባቸዋለን። መንፈሳዊ ህይወቱን እንመገበዋለን ማለት ነው። የሆነ ጊዜ ሰዎች አንተ ስለ መንፈስ የምታውቀው አለ አሉኝ። አይ እኔ ንፋሱ መንፈስ መጀመሩን ነው የማውቀው ያልኩበት ሚስጥር ነበር። እንግዲህ ስለ መንፈስ ንፋስን እየረገሙ መንፈሳቸው የሚወድቁ ሰዎች ካላችሁ በመጀመሪያ መንፈስ ምንድነው ለሚሉ ሰዎች ንፋሱ መንፈስ ጀመረ ካል መንፈስና ንፋሱ መንፈሱን አነፋፈሱን ስርዓቱን የምንገልጽበት ቋንቋ እንጂ የተለየ መንፈስ እንደሌለ ተረዱ። ይሄ እንደማለት የፈለኩት ቋንቋው ላይ አካላት ሊኖሩ ይችላሉ፣ ፍጥረታት ሊኖሩ ይችላሉ። ነገር ግን ንፋሱ መንፈሱን እስካላቆመ ድረስ
እንዲሁም ደግሞ እጽዋቱ ላይ መንፈሱን እስካላቆመ ድረስ፣ ቤታችን ላይ ንፋሱ መንፈሱን እስካላቆመ ድረስ፣ በየቦታው ላይ ደግሞ ጸጥ ሊል ይችላል፣ ሊነፍስ ይችላል። ለማለት የፈለኩት መልካሙን ሁሉ ማሰብ፣ ደጉን መመኘት ጥሩ ቦታ ላይ ያደርሰናል ብዬ ስለማስብ ነው። በተረፈ በዚህ ቪዲዮ ከመጣችሁ ብዙ እውቀቶችን ከናንተ ማራለሁ። እየተመጋገብን እየተማማርን የምንኖርበት እውቀት ይሆን ዘንድ ምኞቴ ነው። ላሎ ሚዲያን ሰብስክራይብ፣ ላይክ፣ ሼር አድርጉት። በጣም ነው የማመሰግነው። ደህና ሁኑ።